በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፉረ ቁልቁሉ ዋቀቶኮን ኒ አመና አሜን። የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን። ያኒ ለጴቆፊ ዱቢን አፋንኮ ፉልዱረ ኬቲ ከንሚደጌ ሀተው። የተከበሩ አባታችን መልአከ ምሕረት ቀሲስ ወንደሰን ማቴዎስ የዚህ የታላቁ ደብር ዋና አስተዳዳሪ፣ የተከበሩ መምህራችን መምህር ዮናስ የዚህ የታላቁ ደብር የስብከተ ወንጌል ኃላፊ፣ አባቶች፣ እናቶች፣ ወጣቶች፣ የሰንበት ትምህርት ቤት ተማሪዎች፣ የዛሬ አበባ የነገ ፍሬ የሆናቸው ሕፃናት በወደደንና ባፈቀረን በአምላካችን ልዑል ስም እንደምን ዋላችሁ? ድምፃችሁ አይሰማም? እንደምን ቆያችሁ? እንደምንስ መጣችሁ? እግዚአብሔር አምላካችን እንድናመሰግነው እንድናገለግለው ሕያውና ዘላለማዊ የሆነውን ቃሉን እንድንሰማ የፈቀደልን ክብር ምስጋና ለእሱ ይሁን። ማን ያስተምረን? ማን ይናገር? እግዚአብሔር በአንድም በሌላም በተለያየ መንገድ ያስተምራል። የሰው ልጅ ግን አያስተውልም እንዳለው ቃሉ አበው አባቶቻችን በመንገዳቸው በጉዟቸው ይረዳቸው፣ ያነጋግራቸው፣ ይደግፋቸው፣ ያወጣቸው፣ ያወርዳቸው የነበረው ቅዱስ አምላካችን ሕያው ቃሉን ከኛ መካከል ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። አከሞልተን አከሚን ኑፍተን አከሚን ቱርተን ዋቀዮ በዲኬኛ ጎቻ ኬኝ የከ ኬኛ ኦሶ ሂን ተኢን አርጁማሳ ጋሩማ ኢሳ ኢፈመሳቲን የሮ ቀብኑ ረት ኡሙሪ ጋቢኑ ከኔ ጉያ አራከና እዶ ከበጃ እዶ ውልፍና ለፈ ኦብዲ ሰገሌን ኢሳ ኢtti ለለበሙ ጅራታ በረበራ ከንተ የሰገሌን ኢሳ ኢtti በርሲፈሙ ዶ ኤባፍ ቁልቁላ ከነት ከወለቱ ነው ቀበ ገለኒ ሳፋተው እቃ መጫብን ቁልቁሉ ከነደገው የጅራት ተስገቢዳን ታ ረኮ ሶዳ ወንዶታ ሁንዱማራስ ኒተስገባ አቁመ ጀደ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። ቃሉን ሰምቼ ከተጨነቅንበት ችግር ውስጣችን ከሚመላለሰው ከአእምሮ በላይ የሆነውን ችግር እግዚአብሔር አምላካችን እንድንወጣ የእሱ ፈቃድ፣ የመላእክቶቹ ጥበቃ፣ የእመቤታችን አማላጅነት አይለይም። አመናችለው እንደ ዋቀዮ እንደከኛ ዱቃ ሀተው ሀራ ከወኔችን በረኑ መትሬኔ በርኖተ ኬኛ namoonni ilmaan namaatiin eenyu jedhu jedha። ዛሬ ባለችን ጥቂት ደቂቃ እንደ
እናንተ ቁጭ ብላችሁ እኔ በዚች አውደ ምሕረት ላይ ቆሜ ቅዱስ ዳዊት እንደተናገረው የልቤ ሐሳብና የአፌ ቃል በፊት ያማረ ይሁን ብሎ እንደተናገረው እግዚአብሔር ትምህርታችንን፣ ስብከታችንን፣ ሁለመናችንን እንዲቀርብልን መልካም ፈቃዱ ይሁንልን። እንግዲህ የሚገርማችሁ ከበቀደም ጀምረው የተለያዩ አባቶቻችን ጸጋው የበዛላቸው ከእኛ በላይ የሚያገለግሉ ሲያገለግሉን፣ ሲያስተምሩን፣ ሲመክሩን፣ ሲመግቡን ነበር። ዛሬ እንግዲህ አንድም ሁለትም ሶስትም በአንድ ጀምረን በሁለት ማናበቃው ሁለት ብለን ሶስት ሳምንት ሳንሰልሰው መጽሐፍም እንዳለ ነገሮቹ በሶስት ይጸናሉ። ሶስት የሥላሴዎች ምሳሌ ስለሆነ በአንድም በሶስትም የሚመሰሉ ሥላሴዎች በዚህ ምሳሌ የተለያዩ ነገሮችን እንሰራለን። ቶኮ ለማ ጀኔ ለመረት ከንናምን ለማ ጀኔ ኦቶኒ ሰደሲ አደ ከንንኩን እጅትኒሳ ቶኮ ሰዲን ከንብሰን አቦኒ ኬኘሞ ከለቲ ገራገራቲን ከንበርሲሰን ሀረ ጉያ ሰደፋረ ጅራ ኤኙ ከናቲፍ ጨሮ ማነው ለዚህ የታደለው? ዛሬ የእግዚአብሔርን ጥሪ ሰምቶ ወደዚህ የመጣ ማነው? ማነው ጊዜውን ለእግዚአብሔር አሳልፎ የሰጠው? ዛሬ ከክርስቶስ ጋር መኖር የሚፈልግ ማነው? በቤቱ ደጃፍ የሚመላለስ እሱ ማነው? ኤጋ አኩማ ስንትም የሚገርማችሁ ትላንት እስቲ ጠዋት እዚህ የነበራችሁ ገነመ ከሌሳ አስከንቱርተን ዛሬ ሳይሆን ትላንት እዚህ የነበራችሁ እስቲ እጃችሁን አውጡ። አይታይም። አንድ ያው መቼም ለፓርላማ ነው። እኛ ሁለት እጅን እናወጣለን። እስቲ ሁለት እጃችሁን አሳዩኝ። እግዚአብሔር እጆቻችሁን ይባርኩላችሁ። ዋቀዩን አርቆተ ኬሰን ሃየብሱ ኤቢፈማ ዴቢሳ ማልጀነ ሴተኒ መጫፍን ቁልቁሉ ገረመነ ቁልቁሉማ የሙ ሴንቱች የሙ ኦሉፍቱች አዴምሳ ኬ አዴምሳ ኤጀኖ ኬ ኤገዶ ደጋውዳፍ ያቹን አርሳ ወሬን ደቀቦታ ጫላ ጀ ኪታብን ቁልቁሉ ወደ እግዚአብሔር ቤት በገባ ጊዜ እግሮችህን ጠብቅ። ለመስማት መቅረብ ከሰነፎች መስዋዕት ይበልጣል። አስራትን አይደለም መስዋዕትን አይደለም ምሕረትን እወዳለሁ እያለ ቃሉ ያስተምረናል። የሚገርማችሁ ትናንት ጠዋት እዚህ ነበርኩኝና መንገድ ላይ ስንደርስ ያየነው የታዘብነው ነገር ስላለ ነው። ምናልባት አባቶቻችን ከዚህ ቀደም የነበሩት የሚገርማችሁ ወልመራ ደብረ በዊ ሲነሳ በዚህ እንደ መስታወት የሚታዩ ታላላቅ አባቶች ከዚህ የወጡ ያገለግሉ የነበሩት ዛሬ በትልቅ ደረጃ ላይ የደረሱ ብዙ ሰባኪያን መምህራን አባቶቻችን ሲያገለግሉ ነበሩ። የሚገርማችሁ ለምንድን ነው ይህንን ሐሳብ ያነሳው? ያደከለ ማሊፍ ካስት ኢመከለ ማሊፍ ዳ ከዚህ ቀደም በተለያየ መንገድ ምስሉን አመስጥረው አባቶቻችን አስተምሮናል፣ ተምረናልን። ዛሬ ያቃል የተደገመበት ምክንያት ሰዎች የሰው ልጅ ማንኖታል የሚል ነው። ይህንን ጥያቄ መነሻ አድርጌ ነው ሰዎች የተባሉት እነማን ናቸው? ይህ ጥያቄስ በወቅቱ
ለምንድነው የተነሳው? የቀረበውስ ለምንድነው? የምለውን መጨረሻ ላይ የምንመጣበት ይሆናል። ጉያ ሀራከና መቱኔ በርኔተ ኬኛ ከንተው ጀቸ ከናን ሰገሌ ከናቲን በረነ ዮኪንሞ ሂንአጌኝ ዮኪንሞ እስለት ሂንምም ለጀቹ ምት አቦሊን ደሩ ነሲባ አኒሩ ተጃጀላ ቱረኒሩ በርሲሳ ቱረኒሩ የሮ ገራገራ ጀቸ ከዳ መቱኔ ከነ ጋፈ በርሲፈም አጌኝሩ ካዮ ፊ ካሮላን ኢማመቱሬ ከናት ለቅ ኡመረ ስልቲ መጀቻ ዋቃዮ እንደከኝ ዱጋ ሃተው ቀጥታ ወደ ቃሉ ሲወስዳችሁ ሙሉውን ቃል እናነብና ንባብ ይገላል ትርጓሜ ግን ያድናል ይላሉ አባቶቻችን። ዱብስኒ ኒአጄሳ ሂካንገሩ ኒፈይሳ ጀዱ አቦሊን መነ ክርስቲያና። እንግዲህ መጽሐፉ እንዲህ ይላል፣ አፌን በምሳሌ ከፍተዋለሁ ይላል። አፋንኮ ፈኬኛ ነኝ በናጀረ ኪታብ ቁልቁሉ ቃሉ ሲነበብ መነሻው መድረሻው ሐሳቡ ስለማን በምን መቼ እንዴት የሚለውን ጥያቄ ያነሳል። ኪታብ ቁልቁሉ ጋፈ ዱብሱ አከበረ ፈመብየ ለፋ ኪታቦ ለብየ ለፋ ኦቶ ሂንተይ ኪታቦ ለገራገራ ብየ ለፋ ከሰ ዱብሱ አፎሮ አወረ ሂንታል አከወረ ዱብሱ ቶሪ ታይቲ እጅቲ አፉረ ቁልቁሉቲን መለ አኩመ ፊልጶስን ሁበኑ የሚያስተምረን የሚነግረን ሳይኖር እንዴት ማወቅ እችላለሁ እንዳለው ጃንደረባው ለመሆኑ የምታነበውን ታስተውላለህን የሚል ጥያቄ ቀረበለት። ሀተው መሌ ዋዱብሳ ጅርቱ ከነ ዋን አርጋ ጅርቱ ከናይ ቀልቤ ፈታይ ጋፈ ጀደሙ ከነቲ ሙከነ በርሲሱ ኦሶ ሂንጅራቲኒ አከሚተኑ በቹ ደንዳአ አኩመ ጀደ ጋማቲ ወኔ ዋቀዮ ወደ ርዕሱ ወደ ተነሳንበት መነሻ ኃይለ ቃል ስንሄድ ይህንን ኃይለ ቃል በቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ያለው ኃይለ ቃል ታሪኩም እንዲህ ይላል። ኢየሱስ ወደ ፊልጶስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቶቹ ሰዎች የሰው ልጅ ማን ይሉታል የሚል ጥያቄን ጠየቃቸው። ሐዋርያት ይህንን ጥያቄ ብቻ አልነበረም ለጌታ ሲያቀርቡ የነበሩት፣ ብዙ አይነት ጥያቄዎችን ያቀርቡ ነበር። የመጨረሻ ዘመን ምልክቶችን ሁሉ ጭምር እንደጠየቁት በዚህ ዕለትም ሰዎች የሰው ልጅ ማን ብሎ ይጠሩታል ብለው ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቶቹን ይጠይቃቸዋል። ከባድ ጥያቄ ነው። ይህንን ኃይለ ቃል በስጋዊ እይታ ስንመለከተው እንደኛ ስያሜና አጠራር ብዙ ሐሳብ ልናነሳ እንችላለን። የመጀመሪያው የኛን የመጠሪያ ልጁ ስም ጫላ፣ ገመቹ፣ ተሻለ፣ ዮሐንስ ብለን በዚህ ኃይለ ቃል ሰዎችን ልንጠራቸው እንችላለን። መቼም ቤተሰቦቻችን የኛን ስም ሲሰይሙት አባቶቻችን፣ እናቶቻችን፣ ጎረቤቶቻችን ስምን ሲሰይሙ ከመሬት ተነስቶ አይሰይሙ። ለምን ብትሉት ያዕቆብ ስለነበር። ለምሳሌ የኔን የራሴን ስም ብነግራችሁ ቅድም መምህሩ ከዚህ ሲናገር አየለ የሚል ስም ተሰጥቶኛል።
ይህንን ቃል ቤተሰቦችን ደጋግሜ ለምንድነው በዚህ ስም ልትጠሩኝ የቻላችሁት? ይህንን ስም ለምንድነው ለኔ እንደ ምርጫችሁ ያደረጋችሁት ብዬ ስጠይቃቸው ጊዜው ክፉ ነበር፣ ወቅቱ ችግር ነበር። እናቱ ወልዳ ልጇን ይጥል ነበር። አባት የገዛ ልጁን ይጥል ነበር። የሚላስ የሚቀመስ ጠፍቶ ሰዎች በየቦታው የጅብ የአሞራ እራት ይሆኑ ነበር። መቀባበር አልነበረ። ክፉ ዘመን ነበረ ብለው አባቴ ያስረዳኛል። አየሌ ለምንድን ነው የተባለ ብዬ ስላቸው ጊዜው ከፋብን፣ በረታብን። ጊዜው አስቸጋሪ ነበር። 77 የሚባል የደረሳችሁ ካላችሁ እናቶቻችን አባቶቻችን ታውቁታላችሁ። የዛሬ ወጣት ይህንን ላያውቅ ይችላል። ማጣትን የመሰለ በመጽሐፍ ቅዱስ አስከፊ ታሪክ ልጆቻቸውን ቀቅለው በልቶ እስከ መብላት የደረሱበት ዘመን እንደነበረ መጽሐፍ ቅዱሳችን ያስረዳናል። ወደዛ ታሪክ አልገባም። የተለያዩ የእንስሳት የዱር አርዌ በተለያየ መንገድ ይበሉ የነበሩት ጊዜ ነበር። እግዚአብሔር ያን ክፉ ዘመን አይመልስብን። ዋቀዮ በረሃ ማሰና በረወንት ኛተሙ ደበሜ ነምኒቲ ወልኛቴት ወንት ዱገሙ ደበሜ በረቂ ገነማው ነምኒ ወልዱጌት በረሃ ማሰና። በዚህ ክፉ ዘመን ጊዜው ስለበረታብን አየለ ብለን ጠራን ብለው አባቴም እናቴም ትነግረኝ ነበረች። ወደዚህ ሐሳብ ስንነሳ ለምንድን ነው ጌታ ደቀ መዛሙርቶቹን ይህንን ሐሳብ የጠየቃቸው? ጎፍታን ኬኛ ቆርች ኬኛ ኢየሱስ ክርስቶስ በርቶተሳ ዱቀቡኦተሳ ያደቀነ ማሊፍ ቀንጋፈቴ ዋቀኞ ያደቀነ ወላሌቱ ሞ ማሊፍ ቀንጀዱሞ ያልከው ደንደአ ስረት። ለምንድን ነው ጌታ ይህንን ሐሳብ እነሱ የጠየቃቸው? የሚገርማችሁ ቅዱስ ኤርምያስ በመጽሐፈ ኤርምያስ ምዕራፍ 2 ላይ ገና ከእናቴ ማኅፀን ሳልሰራ አወቅኩ ይላል። ዋቀዮ ገደቤሳረ ኬኛ ኬሰት ኡመሙudhaan dura hojjetamuudhaan dura yaadamuudhaan dura ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበረ ይላል። ዋቀዮ ለጴሳ ኬሰ ያደሳ ኬሰ ቁልቁሌትን ድበሮ ማርያም ያደምቴቱ ጅርት ቱሬ ጀዳ። ገና እሷ ከመወለዷ በፊት ዓለም ከመፈጠሩ በፊት ነገሮች ሁሉ ሳይሆኑ እግዚአብሔር ቀድሞ ያውቅ ነበር። ደቀ መዛሙርቶቹን ግን ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቃቸው እኛ ብንሆን ቅድም እንዳልኳችሁ በተለያየ መንገድ የወጣላችሁ ስም የመጀመሪያውን ስም አባቶቻችሁ፣ እናቶቻችሁ፣ ወላጆቻችሁ፣ ዘመዶቻችሁ፣ ጎረቤቶቻችሁ ድሮ እንዲህ የነበረው ዘመን ነው። በዛ በደጉ ዘመን የሚገርማችሁ ጎረቤት እኮ ስምን ያወጣል፣ ያበላል፣ ያለብሳል። አንድኛ ጎረቤት አንድ ሰው ነበር። ድሮ ክታ የሚባል ከስር ክፍት የሆነው ትልቅ ግራና ቀኝ ቦርሳ ያለው ትልቅ እንደ ጀብድ የሚለበስ ልብስ ነበርና አንድ አባት ለልጁ ገዝቶ ሲገባ ለኔም ገዝቶልኝ ገባ። ለምን ብባል ልጄ ለብሶ አንተ ራቆትህ መሄድ የለብህም ብሎ ነው። ዛሬ ያልብ አለ ወይ? በረከተ ኬሰ ኩን ጅራላታ ኦላን በር ዳይባ ወደራ አተይም ባሱ ቶኮ ኡፈተ ከንቢተ ኮፊስን ቢጣ ቶኮ ቢዮ አካይ ቅጨ ቶኮ ፊስን ቅጫ አመኩን ጅራ ይላጋ። እናቶቻችን እንጀራን ሲጋግሩ ጎን ለጎን ያሉ እየተጠራሩ ትኩስ እንጀራ ይቀባበላሉ። በበሬ ተፈጭቶ ሲመጣ
እንባክሽ እንደው ነይ እስኪ በርበሬ አስፈጭቼ ነበር እንደው ቅመሽልኝ እስኪ ይጣፍጣል። ሽሮም እንደዛ። አሁን እሱ የለም፣ ጊዜው ከፋ። በር ያመከ የተጀረኩን በረዶቁን ማለት በበለተ ቀጀሉ ማለት በደ ሐሜት በበለተ ሐራ ኦላ ዳፍ ኢሳቲ ወሊ ኬኛቲ ሃቲ እንተለሽ ቀልቲፍ አባን ኢልማ ኢሳ አሽቲ